መቅደሰ ማርያም ባላለሁኝ። መቅደሰ ማርያም እንዴት ነሽ? እና በጣም ፈልጌህ ነበር ያገኘሁት። እሺ እግዚአብሔር ይመስገን ደህና ነኝ። ምስጋና ለስም። አሜን አሜን። የኔ ታሪክ ምን መሰለህ፣ ያው የበፊቱ በጣም ረጅም ነው፣ ግን አሁን ላይ በጣም የተፈተንኩበትን ነገር ላማክርህ ነበር። ቢሮም ተመላልሽ ያጠችኝ ነው እና ከባለቤቴ ጋር የተገናኘ ነው ኪዳነ ምሕረት ጸበል ላይ ነው። ለመጀመሪያ ጊዜም እኔ መንፈስ የተጋለጠልኝ እዛ ነው። በብዙ ነገርም አግዞኝ ነበር። እንዲሁ በአይን ተያይተን ተዋደን ነበር። ብቻ ብዙ ነገር ያው ኪዳነ ምሕረት በቤቷ ብዙ ተአምር ሰራች። ተጋባን በቁርባን። አሁን ልጅ ወልደናል። ልጅ አለችን። እና አባታችን ያው መጀመሪያ ላይ ማለት በብዙ ነገር ይመክሩኝ ያግዙን ነበረ። ልጆች እንዲቆርቡ አድርገዋል። በጣም ብዙ ግን መጀመሪያ ምን ኔትወርክ በጣም ችግር ነው። እናሱ አብረን ስንገናኝ ነግረናቸው ነበር። ሰው እየሰማሁሽ አይደለም። ነገር እየተበላሸ ስለተቸገርኩ። ኧረ እኔ እህት ኔትወርክ እሺ፣ አሁንስ አይሰማም? አሁን አይሰማም? እሺ ወጣ ልበል። አሁን አይሰማም? ድምፅሽ እኮ አይደለም አልሰማ ያለው ኔትወርክ ተቆራረጠን ያልኩሽ። እና ምን መሰለህ? እሺ ኦኬ እሺ። እና ምን ሆነ መሰለህ፣ መጀመሪያ ከኔ በፊት ከሆነች ልጅ ጋር ተዋውቀው ቁም ነገር አሊሽ ስላለችው ትቶ ነበር እና ሄደን ሰላም ለኪልና ጸልይ ስንልሳቸው ጋር እንዴ እሷስ ምናምን ብለው ተቆጡ። ፊት ለፊቴ ማለት ነው። እና ትንሽ ከፋኝ ነገር ግን ከዛ በኋላ በቃ ትሪት ያደረጉኝ ነበረ። በቃ አብረን ቀጠልን። የሆነ ሰዓት ላይ የሚፈርስ መስሏቸው ይሁን ምን አላውቅም፣ በቃ መጋባት እንፈልጋለን አልናቸው። በቁርባን ተጋባን። ከዛ ቤታችን እየመጡ ያድሩ ነበር፣ ጸበል ይረጩልን ነበር። መነኩሴ ናቸው፣ ገዳም አስተዳድረው ያውቃሉና ከዛ ከሆነ ጊዜ በኋላ እኔ እና እሱ መሀል ጸብ በጣም መግባት ጀመረ እና ጠርተን እሳቸውን ነው የምናማክራቸው። ያው ሶስተኛ ሰው ከኔ ውጭ ማንም እንዳይገባ ስላሉ ማለት ነው። ወይ ራሳችሁ ፍቱት ወይ እኔ ነኝ የምገባው መሀል ላይ ብለው ነበር እና ተደጋጋሚ ችግር መምጣት ጀመረ። ምንም እንደዚህ አልነበርንም። እኔ ስወልድም ያረሰኝ እሱ ነው ማለት ቤተሰቦቼ ትንሽ ያስቸግራሉ። ይሄ ዛር ምናምንም በቤተሰብ ስላለ አለመስማማቱም እናቴም አላረሰችኝም፣ እሱን ያረሰኝ። በቃ እግሬን አጥቦ የሚስም የነበረ ልጅ፣ በቃ በብዙ ነገር ደስተኛ የሚያደርገኝ የነበረ ልጅ ጸባዩ መቀየር ጀመረ። ቀስ እያለ ለስራ ነው እያለ እሱ ሳሎን ማደር ጀመረ። እኔ መኝታ ቤት እያደርኩ ልጅ ይዤ ብቻ ብዙ ነገር እየተበጠበጠ መጣ። ከዛ ጠርተን ስናማክራቸው መጀመሪያ አንድ ላይ ያወሩንና ከዛ ለየብቻ ላውራችሁ ይሉና እሱን ምን እንደሚሉት አላውቅም። እኔ ጋር ደግሞ ሲመጡ ሌላ ነገር ይሉኛል። ማለት እኔን የሚያሳዝን የሚያስለቅስ ነገር ማለት ነው። በጊዜ ብዛት ደግሞ እየባሰ መጣ ነገሩ። ማለት በቃ እህሏችሁ ካልሆነ እኮ ምንም ማለት አይደለም አሉኝ የሆነ ጊዜ። በሌላ ጊዜ ደግሞ መጨረሻችሁ ከሆነ ልምጣ ወይ አሉኝ። በሌላ ማለት በቃ የምትለያዩ ከሆነ ልምጣ ወይ አሉኝ። ከዛ የሆነ ጊዜ ደግሞ ምን አሉኝ፣ ያው የአንቺ ፍቅር እኮ በዝቶ ነው ብለው ሳቁ። ጠቀስኩ ማለት ነው። ታላቅም ሲመጣ በጣም ይቆጣል። ኔትወርክ ይቅርታ እሳቸውን የሚያባት እንዴት ትናገር? ከዋይፋዩ እየራቅሽ ነው መሰለኝ። ኔትወርክ እየተቆራረጠ ነው። አያምነኝም። በቃ ምን ብሎት እንደሚመጡ ራሱ አይነግረኝ። አሁንስ እሺ፣ ከዋይፋዩ አትራቂ። ኔት ዋይፋዩን ራሱ ይሽ ስልኩ አስጠግቼው አሁንም አይሰማም። መሰማት ይሰማል፣ ይቆራረጣል። ግን ደግሞ የሚንኳኳ ነገር ደግሞ አለ። እሺ። እና ብቻ ብዙ ነገር ተበጠበጠና ጸበል መሄድ ጀመርኩኝ እያመመኝም ሲሄድ። እሺ እሺ። እና ጸበል መሄድ ጀመርኩኝ እና ጸበል መጠመቅ ጀመርኩኝ። ተከታታይ ስጠመቅ ማለት ከረጅም ጊዜ በኋላ በቃ ተጋለጠ መንፈስ እና ምንድነው እሳ እንደሆኑ እና ከኔ ጋር ከሌላ ሴት ጋር ሊያጋቡት እንደሚፈልጉ ተናገረ እና ብር ሰለቡ እንደሆነ ማለት ነው።
ከዛ እኔ ግን መንፈሱ ተጋልጦ እንዲህ ማውራት በጀመረበት ሰዓት ኦልሬዲ ባሌ በጣም ማለት በቃ ቢሮ ማደር ጀመረ። መስማት አልቻልንም። በጣም እየተቆራረጠብን ቢሮ ማደር ጀመረ። እንዴት እንደማደርግሽ እንጃ። እሺ አሁንም አይሰማም፣ አልተስተካከለም። ይኸውልሽ እያወራሽ መሀል ላይ ቁርጥ የሚለው ነገር አለ እንጂ ድምፅሽማ ይሰማል። አንደኛ የሚጮህ ነገር አለ፣ ሁለተኛ ነገር ደግሞ ከኔትወርኩ አትራቂ፣ ወይም ብሎክ ግድግዳ ካለ ወደ መስኮት ከሄጀሽ ጠጋቤ። እሺ እና በቃ አሁን መንፈሱ ከተጋለጠ በኋላ መምህር በጣም በቃ ትግል፣ ይሄ ውጊያ ተጀመረ። በቃ እኔ እጸልያለሁ። አሁን እንደው መዝሙር ውዳሴ ማርያም እና በየቀኑ አንዳንድ ድርሳን የመላእክቶችን አደርሳለሁ። ሰኞ የቅዱስ ሚካኤልን፣ ማክሰኞ የቅዱስ ገብርኤልን እያረኩ ማለት ነው። እና በጣም እየከበደ ሲመጣ በደንብ የሰሩት ስራን እየተናገረ መጣ። በቃ ምን ያክል ሊለያዩ እንደሚፈልጉና አሁን ደግሞ ይሄ ሶሪ እንግዲህ ብቻ መምህር የተቸገረው ለስራ ወደ ዱባይ ሂዶ ነበር ባለቤቴ። ሄሎ ወይ አይሰማም? እሺ ተቋርጦ ነበር። ቀጥሽ። እንደምን ብዬ ልስማሽ? ወይ አይሰማም? ከዛ እቺን ጥያቄ ጠይቄ ተነጋግረን እንለያያለን። ምክንያቱም በዚህ አንቀጥልም። እሺ እና ምንድነው አሁን እሱ ዱባይ ሄዶ ነበረ። የሄደው ለ3 ቀን ብሎ ነበረ፣ ግፋቢል ለ5 ቀን ብሎ ነበር የሄደው። አሁን ኦልሬዲ ወር አለፈው፣ ነገ ገና ሊመጣ ነው። እና በጣም ግራ የገባኝ ነገር አንደኛ ነገር እኔ ምን እንዳሉት አላውቅም። ማለት ከእሳቸው ውጪ የማንንም ነገር አይሰማም። ሌላ ሰው ይሁን እንደሚዋሸው አድርጎ ነው የሚያስበው። እንትን ብለውታልና ነገ ሲመጣ የሆነ ልንነግረውም አስበናል። በዚህ ጋር እኔንም ሊገሉኝ እየሞከሩ ነው። ልጄ ራሱ መምህር እውነት ታማብኝ ነበረ። በቃ ድንገት እየመጣ ይሄ ልክ ማታ ከ4 ሰዓት እስከ 5 ሰዓት ባለው ያስመልሳትና እንቅ የሚያረጋት ነገር አለ። እና እኔ ገዳም ለገዳም እየሄድኩኝ ነበር። ዛሬም ራሱ ከገዳም ነው የተመለስኩትና በቃ ቤት ውስጥ ቅባ ቅዱስ ምንም ጸበል እናረግላትና ይቆማል። አሁን እሷንም እያስቆረብናት ነው። እና ማለት የእሳቸውን ነገር እንዴት እንደማደርግ ግራ ገብቶኛል። አንደኛ ነገር፣ ሁለተኛ ነገር ደግሞ መስገድ አቃተኝ። መጸለይ ጸልያለሁኝ፣ በትግል እጾማለሁ፣ ግን ልሰግድ ስል እግሬ ዝልፍልፍ ነገር ይላል፣ ስርስር ይልብኛል። እና ከምንም በላይ ደግሞ በቃ ህይወቴን ምስቅልቅል አደረጉት። አሁን እሱ እንለያይ ሲባል መለያየትም አይፈልግም፣ ግን ደግሞ በቃ የለም ቤት አይውልም አያድርም፣ ቤት ምግብ አይበላም። ቤት ደግሞ ምግብ መብላት ያቆመው በምን መሰለህ? የሆነ ቀን በቃ ይደውሉና ይጠይቁኛል። እኔ እሳቸው እንዲህ እንደሚያደርጉ ሳላቅ በፊት ቤት ምግብ ይበላል ይሉኛል። አዎ ስላቸው የሆነ ቀን ከእንጀራ ላይ ትልና እንትን ፈለቀ። ይሄ ነጫጭ በረሮ ማለት ከላዩ ላይ መርመስመስ ሳይሆን ከእንጀር ፍልቅልቅልቅ እያለ ወጣ። ኪችን ውስጥ የሆነ የተገነዘ እንትን አገኘሁኝ። ምንድን ነው ማለት ሞቶ የደረቀ እንሽላሊት። አዎ ስለዚህ ባለቤትሽ ጸበል ላይ ይናገራል። ባለቤትሽ በአጠቃላይ የእሳቸውን ትዕዛዝ እየተቀበለ የሚያደርጋቸው ነገሮች አሉና ወይ መፍትሄ ፍለጋ ብለው የጀመሩት ነገር ወደ ምንድነው የሚባለው? አንዳንድ ጊዜ አሳ ጎርጓሪ ዘንዶ ያወጣል ነው የሚባለው። እና የሆነ ነገር ፈልገው ቤት ውስጥ ለመፍትሄ ብለው ያደረጉት ነገር ሌላ ሳይድ ኢፌክት ፈጥሮባቸዋል። ስለዚህ መንፈሱ በአጠቃላይ እንዲጋለጥ ስለማይፈልጉና በጣም በጥንቃቄ ስለሚጓዙ አንቺም የምትድኙ በስግደት ስለሆነ ስግደት ልትሰግጂ ስትይ የተያዘ ነው። ለምን ያለበትን ቦታ እየተናገረ ነው። ብትሰግጂ ሁሉ ነገርሽ ክፍትፍት እንደሚል ስለሚታወቅ ይይዛል። አንዳንዶቹ ሲሰግዱ የሚድኑ ከሆነ ወገብ ይይዛል፣ እግር ይይዛል። ሲጸልዩ የሚድኑ ከሆነ ሊጸልዩ ስል እንቅልፍ ያመጣባቸዋል። ትምህርት ሲያዳምጡ ሃይማኖታቸውን የሚያውቁ ከሆነ እንቅልፍ ያመጣባቸዋል። እንዲከራከሩ፣ ድርቅ እንዲሉ፣ ጠማማ አስተሳሰብ እንዲኖራቸው አድርጎ ከትምህርቱ ያርቃቸዋል። እና መንፈስ ሁልጊዜ የሚፈትንሽ ነገር ካለ እሱ ማለት አንቺ የተፈተንሽበት ጉዳይ የምትድኝበት ጉዳይ ነው ማለት ነው። አውቆ ነው ላታውቂ የሚገረግረው ማለት ነው። ይሄ እንደ አንድ ነው። ሌላው ከባለቤትሽ ጋራ
ግልጽ ውይይት ያስፈልጋችኋል። ቁጭ ብላችሁ መነጋገር አለባችሁ። እሱ ቀድሞ እንለያይ የሚትለው ቃላት ካወጣ በኋላ ይሄ ቪዲዮ ብታሳዩ ማለት ነው ቀድመሽ አትናገሪም ነበረ ብሎ ይሄ በግትርነት ወይም በአልመለስ ባይነት አለ አይደለም አልሸነፍ ባይነት በዛ አውቃ ልትታረቅ ፈልጋ ነው እንደዚህ ያደረገችው ብሎ ሌላ ነገር ውስጥ ይከትሻል። ስለዚህ ቀድመሽ ሁሉ ነገር ማሳወቅ እኔ እንደዚህ ነገር አለ ይሄ ነገር እያየሁኝ ነውና ያረከው ነገር ካለ ንስሐ ግባ። እኔ ግን ይሄ ነገር እያየሁ ነው ብለሽ ፊት ለፊት መናገር ነው። ለእሳቸው አይደለም ለሱ። ከዛ እየፈራ እየደነገጠ ይመጣል ማለት ብዬ ነው የማስበው። መምህር ምን መሰለህ ባለቤቴ ብዙ ሰው እንዲቆርብ ማለት አድርጓል። በቃ እያስተማረ ምን እያለም ያንተን ትምህርት በጣም ይከታተል ነበር። ያንተንም ትምህርት ከ3 ዓመት በፊት ያሳየኝ እሱ ራሱ ነበር። የ40ኛ ገጠመኝ በሱ ነበር የጀመርኩትና ብዙ ሰው እንዲቆርብ ምክንያት ሆነ። መቁጠሪያ አጠቃቀምን እያሳየ እያስተማረ በቃ ብዙ ሰው ላይ ብዙ ለውጥ መጣ እና በጣም የተባረከ የቤተክርስቲያን ልጅ ነበር። አሁን መቁረብ አልፈልግም ይለኛል። እሺ ጸበል እንጠመቅ አልጠመቅም ይላል። በቃ እንዲህ ኃይለኝነት ማለት ከሱ በላይ መንፈሱ አፍ አውጥቶ መናገር ነገር በቃ እንደዚህ ከሆነ እሱ ይሄን በማድረጉ የተናደደ መንፈስ አለ ወይም እኚህ ደብተራው ሰው ይሄን በማድረጉ ስለተናደዱ ባህሪውን በሆነ ነገር ቀይረውታል፣ አግኝተውታል። የደብተራን ሲስተሙን ስላላወቀ ወይም የመንፈሱን አካሄድ ስላላወቀ የሆነ ቦታ ወድቆላቸዋል ማለት ነው። እንደዚህ አይነት ሰው ሌላም ሰው አጋጥሞኛል። በደንብ የሚተጋ የሚከታተል ሰው ነበርና እንግዲህ ተጠንቀቅ። የደብተራ መንፈስ አደገኛ ነው። በጣም ስልታዊ ስለሆነ እንከን እየፈለገ ወይም አላስፈላጊ ነገሮችን እያደረገ አንተን ሊያርቅህ ይችላል ብዬ አልኩት። ከዛ በጣም ኃይለኛ ማስፈራሪያ ደርሶበት ከመንፈሱ በቤተሰቡ በሚስቱ ቤተሰብ በኩል ነው፣ በራሱ በወንድሞቹ በኩል ነው። በጣም ብዙ የውርስ ጉዳይ ነበረ። ብቻ አስፈራርተውት አሁን ከሃይማኖት አይደለም ከጸሎት ከሃይማኖት ራሱ ሊርቅ ትንሽ ነበር የቀረው። እግዚአብሔር የተመሰገነ ይሁን። አንድ ህልም በማየት ወደ እውነተኛ ነገር ተመልሷል። ህልሙ ምንድነው? ምን ነው እቺን ወንዝ መሻገር አቃተህ፣ ደህና መተመተህ ወደ ኋላ ተመለስክ እያለ የሞተ ጓደኛው ያናግረዋል። ሞቷል ጓደኛው እና እንዴት ወደ አንተ የሚሻገረው ከሞት ከተሻገርኩኝ እኮ ወደ እናንተ ዓለም ነው የምመጣው ሲለው ድሮንም እኮ እኔ ነኝ እኮ ታዲያ እንድትመጣም የፈለኩት እኔ ነኝ እባክህ ተሻገር እያለ ይለዋል። እና የሚገርምሽ ከነዚህ ከሟች ጓደኛው ቤተሰብ ጋር የጀመረው ሪሌሽን ነበረ። ወዲያውኑ ያን ነገር አቆመ። ወደ ነበረበት ሃይማኖቱ አሁን እያገገመ እየተመለሰ ነው። ለምን ያን መንገድ ቢቀጥልበት ኖሮ ወደ ሞት ነበር የሚወስደው። ና እያለ ሲጠራው አየ ተመለሰ። እግዚአብሔር የሚመልስበት የራሱ የሆነ መንገድ አለው። አንቺ ግን ለባለቤትሽ መጸለይ የነበረ ትጋቱን የወሰደበት እንኳን እሱ ዴማስም ይሁዳም ከርቶ ሄዷል። ግን መስገድ መጸለዩ መትጋቱ አይደለም ወይም ብዙ ሰዎች ማስቆረቡ ሳይሆን ለራሱ ግን ምን አይነት ሰው ነበረ ነው። ምን አይነት ሰው ነበረ? ስለ መንፈስስ ግንዛቤ ኖሮት ነው ወይ? መምህር የሚገርምህ ይሄን ጥሩ ጥያቄ እንደውም ጠየከኝ። በጣም ጥሩ ልጅ፣ ስለ መንፈስ በደንብ እውቀት የነበረው ልጅ፣ የመምህር ግርማን የሚከታተል ያንተን እየተከታተለ የቀሲስ ሄኖክን እየተከታተለ ብዙ ነገር በቻለው አቅም እውቀት ሰብስቦ የሚገርምህ በጣም ይሰግድ ነበር። ሱባኤ ይገባ ነበር፣ አርምሞ ይገባ ነበር፣ ይጸልያል፣ ይጠመቃል፣ ይቆርባል። እና እንደውም የሚገርምህ ልክ እንዴት ነው 40ኛው ገጠመኝ ላይ ያለው አይነት ነገር እሱ ጋር ነበር። ግን በአንድ መልአክ ማለት ነው በ7ኛው መልአክ ቅዱስ አናንኤል እያለ እያናገረው ይደብቃል በጣም። እና ለእኔ ብቻ ነው የነገረኝ። በጣም ያስደነገጠኝ ነገር ምንድነው የሆነ ሰዓት ላይ እንደሚነግሩት ኢቨን በጣም ነው የገረመኝ። ምንድነው መላእክት የባህሪያቸውን እንዴት ነው የሆነ ነገር እንደሚነግሩት ለእኔ ሙሉ ለሙሉ አይነግረኝም። እና ያን ያክል እኔ በጣም የደነገጥኩበት ነገር ነበር። በጣም ሃይማኖተኛ የነበረ ልጅ፣ እሳቸውንም እንደ ልጅ አክብሮ ነበር የሚታዘዛቸው። ቀድሞ ያወቃቸው እሱ ነበር። እና በሱ ምክንያት ብዙ ንስሐ ልጆች ተሰብስቦ እሳቸው ጋር ሄዶ ያ ሁሉ ንስሐ ልጅ ቆርቦ እንትን ብሎ ነበር። እና አሁን ላይ ግን በቃ የሚፈልጉት ለብር ነው። በጣም ይሰራል። በጣም ጭንቅላት አለው። ከዜሮ ተነስቶ ማለት ብር በማያስፈልገው ሁኔታ ሶፍትዌር ላይ ምናምን እየሰራ አሁን ላይ በወር የሚያገኘው በሚሊዮኖች ነው። እና ያንን ብር እያገኘ ግን ምንድነው በቃ የለም ይስተለባል። በፊት በብር ላይ አብረን ነበር የምንወስነው። አሁን ምን አገባሽ ምናምን ማለት ጀመረ። እሳቸው ደውለው ብር ይጠይቁታል፣ ይልካል። በቃ
አሁንም ጸበል ላይ እኔ ላይ ምን እያለ ነው የሚጮኸው? እኔ ብር ነው የምፈልገው፣ በሚሊየን ሰልብ ያለው ወስጃለሁ፣ ግን አሁንም አልበቃኝም። በቃ እንዲህ ይላል እኮ ተገኘላቸው እኮ ነው፣ ወደቀላቸው፣ ሰነፈ። እንደውም የሆነ ጊዜ አምኗቸው እኮ ነው አምኗቸው። ቀሲስ ሄኖክ ጋር ሄጄ ቀሲስ ሄኖክ ጋር ሄጄ ቀሲስ ሄኖክ ራሱ በጣም እኔ ግራ ይገባኝ ማለት አሞኝ እሳቸው ጋር ተነስቶ መድረክ ላይ ጥሎኝ አናግረውት ይሄ መንፈሱን የሰራውን ነገር እንዳለ ተናግሮ መድኃኔዓለም ይፍረድብኝ ብሎ ተሸኝቶ ነበር መንፈሱ። ከዛ ግን እንዴት እንደሆነ አላውቅም ድጋሜ መጣ። ግን ድጋሜ ሲመጣ እንዴት ነው አመጣጡ? መምህር ሊገለኝ በቃ ማታ ማታ ላይ እና ልክ ጸበል አካባቢ ስጠጋ ልቤ ጋር ዝግት የሚያደርገኝ ነገር አለ። በቃ እንዲህ ድንገት ጸጥ ለማድረግ አለ አይደል ሸርተት አድርጎ ሊጥርህ የሚል ነገር እንደዛ ይመጣብኝና ደግሞ በቃ ጸበል ደፋለው ምን እላለሁ ላይ በቃ ትግል ውስጥ ነው ያለሁት። ግን የሆነ ቀን ራሱ ልጃችንም እንዲየታመመች ነበር አላልኩም? ልጃችን ታማለች ማታ ላይ ነው እና ሆስፒታል ነው ያለሁት ራሱ እያልኩኝ ቴሌግራም ላይ ነው እሱ ውጭ አይደለም አይቶት ሲን አድርጎት ዝም አለኝ መምህር። በቃ በጣም ከፍቶኝ አለቀስኩ በጣም። አሁን እና በዛ ደረጃ የነበረ ልጅ በዚህ ደረጃ ባለቤትሽ ይኸውልሽ፣ አሁንም ልንገርሽ፣ ሰውየው ደብተራ ሆኖ ባለቤትሽን በደካማ ጎኑ አግኝተውታል፣ ወይም ደግሞ ትክክለኛ ቄስ መስለውት ወይም ትክክለኛ አገልጋይ አባት መስለውት ጥበብ ነው ብለው ሸውደውት ተሸውዶላቸዋል። እስቲ ይሄ ሞክር ይሄ አሪፍ ነው ብለውት ወይም ደግሞ ያን ሲሞክር በዛው ተገኝቶላቸዋል ነው የምልሽ። የተጉ ሰዎች ብዙ ጊዜ ቶሎ ብለው ጥፍ ካሉ መጀመሪያ ክርስትና ሕይወትም በደንብ አልገባቸውም። የጸሎት ሕይወቱም ያም ሲተጋ የነበረው ሲሰግድ የነበረው ለሆነ ጉዳይ ነበረ እንጂ ለመንፈሳዊ ሕይወት አልነበረም ማለት ነው። ይሄ አጥሚት ለጉንፋን በዛውም ለሆድ እንደሚባለው ሲሰግዱ ሲጸልዩ ምን ሲሉ በጣም መንፈሳዊ ሰው ይመስሉንና ከዛ በኋላ ግን ለካ ገንዘብ ፈልገው ወየውን ህይወታቸው ተበላሽተው የትዳራቸው ተናግቶባቸው ነው ጸበል ቦታ የሚመላለሱትና እግዚአብሔር የሚፈልጉት እንጂ በትክክል መንፈሳዊ መሆን ፈልገው አይደለም። ልክ ሲሳካላቸው ይመለሳሉ፣ ባኪያ ፍላሽ ባክ ወደ ኋላ ይመለሳሉ ማለት ነው። ሁሉ ነገር ትውስታ ሆኖ ይቀራል፣ ዓለማዊ ሆኖ በዛ ይቀጥላሉ። ለምን የሚያገኘው የሚፈልገው ገንዘብ ነበረ ማለት ነው። ይሄ ሰው መንፈሳዊ የሚሆነው ለገንዘብ ነበረ ማለት ነው። እና ዓላማውንም ማወቅ አለብሽ፣ አካሄዱን ማወቅ አለብሽ። አሁን ያው ነገ ነው የሚመጣው ብሏል። ምን ብዬ ማናገር እንዳለብኝ ይሄ እልህኝነቱን ምንድነው እልህኛነቱንም እንዴት አትሊስት እንትን ብሎ ማናገር እንዳለብን እንጃ። ምክንያቱም ሰውየውን በዛ በኩል ይሄ ደብተራው የሚገርምህ ቆሞስ ናቸው እኮ እኛ የምናውቀው እንትን ናቸው ቆሞስ ናቸው መነኩሴ ናቸውና በጣም እኛ የበቁ አባት ናቸው ብለን ምናምን በቃ እንትን እንል ነበር። ግን ያው አሁን ለእውነቱ ሲወጣ የሚገርምህ እሳቸውን በሰው እያስፈለጉት ነው ቀድሞ ለማግኘት። ማዘርም ደግሞ ደውላ ያው ሌላ ሰው ሳያገኝ ቀድመህ ወደ እኔ ነው የማናግርህ ጉዳይ አለ ከኤርፖርት እንቀበልሃለን ብለዋለች። ግን ስቲል በእሳቸው ጉዳይ ማንም ሰው ሲያናግረው ይሄ በቃ ኃይለኝነት አለና ኢቭን ነገ እኔ እንዴት እንደምናናግረው ራሱ ፈርቻለሁ መምህር። ይሄ ባይሰማን እሳቸው ጋር ጥሎን ቢሄድስ የሚለው ነገርም ፍራቻ በጣም ረበሸኝ። ባዶ ሆኖ ዝም ብሎ ከሚበላ መጀመሪያ ይስማ፣ ከዛ እሳቸው ጋር ሆኖ ያመዛዝን። ይህ እናንተ ከነገራችሁት በኋላ እንዲያውም መመርመር ይጀምራል፣ መጠየቅ ይጀምራል። ጸበል ቦታ የሚጋለጥ ከሆነ ስምህን ጠርቶ እንዲያውም ጮኸ በይ በቃ እንዲያውም በቃ ስምህን ጠርቶ እዛው ሰውየው የሚደግመው ነገር የሚያደርገው ነገር እንደዚህ ካልሹ ደንግጦ ሊመለስ ይችላል። ከዛ እውነቱን ደግሞ ያገኘዋል፣ እውነቱን ያገኘዋል። ስለዚህ ይሄን ነገር ደግም ያለው ብሎ ጮኸ ብዬ በትክክል በቃ ምክንያቱም እየሆነ ያለው ነው። አሁን እኮ ሌላ ነገር አይደለም ያልኩሽ፣ እየሆነ ያለው ነገር ትክክል ንገሪው ነው። በቃ አልበቃኝም ገንዘብ አሁንም እሰልብበታለሁ እያለ ከአንተ ገንዘብ እየሰለበ እንደሆነ እየተናገረ ነው ብለሽ ግልጽ አድርገሽ ንገሪው። ይሄን ስትናገሪው ሁለት ነገር ነው የሚያስበው። አንደኛ ይደነግጣል፣ ደንገጥ ብሎ ቆም ሊል ይችላል። ሁለተኛ ነገር ደግሞ ሰውየው ጋር ሲሄድ ሲደውልላቸው ገንዘብ ሊልክ የፈለገበት መንገድ የሆነ ሰዓት ላይ ማቆም ይጀምራል፣ ወይም ለመፈተንና ለመመርመር ይሞክራል። ዝም ብሎ አይነዳም ማለት ነው። መንፈስ መሆኑን ካወቀ ደግሞ ቶሎ ብሎ ወደ ልቡ ሊመለስ ይችላል። አሁንም እየደወሉ ያሉት ከሰው ሰማሁኝና 400,000 ብር ስጠኝ ሊሉት ነው። በግልጽ ሊጠይቁት ማለት የነ አቡነ ሳይሮስ ጊዜ ብጥብጥ ተነስቷል ነበረ። የዛኔ ተደብድበው ተባረው ነበር እና እሳቸው ያሉት ለእነ አቡነ ሳይሮስ አልደገፍክም ተብዬ ነው ተመታው ያሉት። እና እዛ ደግሞ የተመቱበት አካባቢ ደግሞ ምንድን ያሉት ሴት እየተተናኮሉ አስቸግረው ነው አሉ። የሚገርም መምህር ጸበል ላይም ብሏል
ዛሬ 5ቱ ነው የገረፈኝ። በቤቱ በአት ብለው ቢሰጡኝ ሴት እያስገባው ስዘሙት ታግሶኝ ነበርና በቃ ዛሬ ግን እንትን አለኝ እያለ እየጮኸ ነበርና አሁንም በቃ ስሰማ ለእሷ እንዳትነግሯት ይላሉ። እኔ ማለት ላይ ለእሷ ለሚስቱ እንዳትነግሯት፣ እሱን ግን እፈልገዋለሁ ስራ ተገኝቶልሃል ተብያለሁ። 400,000 ከሰማሽ እንደምታወጭበት 400,000 ብር ክፈልና አዲስ አበባ ያለ ቤተክርስቲያን ትገባለህ ስለተባልኩኝ እፈልገዋለሁ፣ እሱን ቶሎ አገናኙኝ እያሉ እየደወሉ ነበር። ከንሳ ልጆቻቸው በመተት እየወሰዱ መቀጠሪያ ያደረጉት የደሞዝ መቀጠሪያ እኮ ነው። የሚገርም ነው። የአቡነ ገብረ መንፈስ ቅዱስ እንግዲህ ሻማቸውን አብሪ። ምክንያቱም እሱ ያዘኝ ካለ አበራለሁ። አዎ ምክንያቱም በ5 ያለው 5ቱ ያዘኝ ያለው ምንድነው አቡዬን ነው። ለምኛቸው እዛ ነበር የሚሰሩት እዛ። አዎ ሰዓቱም እየሄደ ስለሆነ እንለያይ። 20 ደቂቃ ሆኖናል። በርቺ። ግን ይሄን አሁን ወደኋላ መለስ ብለሽ አዳምጪውና ባለቤትሽ እንዲመለስ አንቺም በስሙ ሱባኤ ግቢ። ፊት ለፊት ይነገረው። ያለው አማራጭ ያ ነው። ጥበብ ነው እያሉ ሸውደውትም ይሆናል። አጋንንት አይደለም ይሄ ጥበብ ነው እያሉ ሸውደውትም ይሆናል። በየዋህነት ነው ሚስት ጋር የሚጸልይ የነበረው። እንግዲህ ቅዱስ አናንኤል ብሎ 7ኛውን ሊቀ መላክ እስከ ማናገር የደረሰ ልጅ ከነበረ ወይም ምልክት ያሳየው ከነበረ ልጁ በጣም ቅንና የዋህ ልብ የነበረው ልጅ ነበረ እና በአንድ ደካማ ጎኑ ወይም በአንድ ሰነፍ ጎኑ ተይዞላቸዋል ማለት ነው። እና እንዲህ ነው እንግዲህ የሁላችሁ ጠቋራ አጋንንት ደብተራ ይሄን ያክል እዚህ ደረጃ የደረሱትንም ሰዎች ሊያታልል ይችላል። ግን የዞሮ ዞሮ ለገንዘብና ለጥቅማቸው ነው። እኔ ከገጠመኙ ጀምሮ እስካሁን ድረስ ሁሉም የደብተራ መንፈስ እንዴት እንደሚያሰቃያቸው ከሰዎቹ እየሰማችሁን ያላችሁት። እና እንግዲህ ከታች ጋር ያለው ቆይታ ጨርሰናል። አመሰግናለሁ። እኔት አመሰግናለሁ። ማምነሽ እሺ፣ እግዚአብሔር ይስጥልኝ። እሺ